ይለያያል። በነገራችን ላይ ጥያቄ መጠየቅና መሳደብ ይለያያል። ይህንን ጉዳይ የያዝኩት አጭበርባሪዋ ሌባዋ ይህን ጉዳይ ይህንን ጉዳይ የያዝኩት ዱባይ ላይ እንደሄዳንዴ ቲጂ ትጠይቅኛለች። ይህንን ጉዳይ የያዝኩት ዱባይ ላይ ለመሄድ 7 ልጆች ተንከራተው ብራቸው ስለተበላ ነው። እኔን ስለጠየቁኝ ይህንን ጉዳይ የያዝኩት በእሷ ማህሌት በምትባል ዱባይ ላይ ባለች ግለሰብ ውጭ ትሄዳላችሁ በሚባሉ 57 ሚሊዮን ብር የተበሉ ወገኖቼ መጥተው በጠየቁት ነው። ይሄ ሁሉ ተቀጣጥሎ አሁንም መብረቁ ስንት ወር የሰራበት ነገር ሳይገለጥ ታይቶ ኦልሬዲ ተሸፋፍኖ የነበረውን አሁንም ድረስ ኃላፊነት ወስጄ እየሄድኩበት ያለሁት አረብ ሀገር ላይ ያለ ጉዳይ ስለሆነ ስለሚመለከተኝ እንጂ እኔም ደግሞ ተመልክቶኝ ፍርድ ለመስጠት አይደለም። እነዚህን የተበሉ ሰዎችን አስተባብሮ ሚኪን ለምን ታስወጣዋለህ ከዚህ ነገር ውስጥ? ሚኪ ነገር ለምን ሚኪን ታስወጣዋለህ? እሷ ላይ ብቻ ለምንድን ነው የምትደፈደው እኮ? የእሷ ሌባ ነች እያልክ ሌሎቹን እሱንም ማቸዋል። እዚህ ክስ የተመሰረተበት ግብረ አበር ሆነው እኮ 5 ሰዎች ተመሰረተባቸዋል። ታውቃለህ? ስለዛ ግብረ አበር የት ነው ክስ የተመሰረተው? ኢትዮጵያ አዲስ አበባ ላይ ማን ነው ክስ የመሰረተው ኢትዮጵያ ውስጥ? 57 ሚሊዮን የተበሉት ከሰዋል። ኦልሬዲ በጋራ እየሰራ ነው። አሁንም ዘር ያዕቆብ መጠየቅ አለባቸው ብለህ የምታስበውን ነፃ ሆኖ ተወያይቶ ችግሩ ካለባቸው ማንም ሰው ይሄኛው ደግሞ ሌላ ኬዝ ነው አይደል? ይሄኛው ሌላ ኬዝ ነው። ለዚህኛው ኬዝ እኮ ክስ መመስረት ያለባቸው እኮ እነዚህም የተበሉት ልጆች ናቸው። ሰው ገባኝ። ግን ለምን አንተ ሚኪም ጥፋቱን አምኗል አይደለም? ጥፋተኛ ብቻ ሳይሆን ዋናው እያገዝኳቸው ነው። እኔ ቢሮውን መተው ይህንን ነገር ማስኬድ እንዳለብን እያገዝኳቸው ነው። ለእነሱም እኔ ባልኳቸው አይመለሱም። እያገዝኳቸው ልጅቷን ብቻ ነው ብሌም የምታረጋት እና አስወጣኸው ሚኪን ከዚህ ነገር ውስጥ። እኔ ሚኪ ነው ዋናው ግለሰብ ብዬ ስለማምን ሚኪ ሲነካ ሁሉም ዘር ያዕቆብ የሚከሱት ልጆቹ ናቸው። አንድ ክስ ሲመሰረት ኬት ተነስቶ እንደሆነ የሚናገረው ተበዳዩ ነው አይደለ? ተበዳዩ ያውቀዋል። በላይ ናቸው። አንድ ጊዜ አዳምጠኛ። ክስ ሲመሰረት እኔ ተስፋ የምባል ኒኪ በሚባል ልጅ ማስታወቂያ ተሰርቶ እሱን አምኜ እንትና በምትባል ሴትዮ ስራ ታገኛለህ ተብዬ ብሬም በዚህ ለሷ አስገብቼ ብሎ ነው ክስ የሚመሰርቱት አይደል? እያንዳንዱ የደረሰበትን ነገር በዛ ልክ ነው የሚመሰርተው። እኔ ሄጄ ክሱን ላስቀይር ወይ ደግሞ ሌላ ነገር ላደርግ ወይ ሚኪ ሊከላከል አይደለም። ሀገር የሞቀውን ጉዳይ መጠየቅ ካለባቸው ሚኪን ይጠይቃሉ። ሌላም የተያዘ ሰውን መጠየቅ ካለባቸው ይጠይቃሉ። እኔ ምንም የሸፋፈንኩት ነገር የለም። እያንዳንዱ መጠየቅ ካለበት ዋናዋ ስትያዝ ተባባሪዋ ይያዛሉ። ክስ ሲመሰረት ተባባሪም ተብሎ በአንድ ሰው ክስ 37 እና 40 ሰው ይካተታል። እውነታው ይሄ ነው። ኖ ተስፍሽ፣ ይሄን ልጠይቅ ፊት ለፊት የሆነ ጥያቄ። የመንግስት አካል የሉበትም ብለህ ታምናለህ? እሱን እኔ የህግ አዋቂ አይደለሁም። የመንግስት አካል ካሉበትም እነሱ ይጠይቃሉ። የህግ አዋቂ ይኸውልህ፣ አሸፋፍ ነው። የህግ አዋቂ መሆን አይጠበቅም። አሸፋፍ ነው ሳይሆን አላማን ስለማውቀው ነው። አላማን ላይ ስለማውቀው አላማ የለኝም። እኔ አላማ የለኝም። የመንግስት አካል ራሱን የቻለ ተቋም አላማ የለኝም። እኔን መጠየቅ ካለብህ እኔን ነው የምጠይቀው። የመንግስት አካል አለበት ለሚለው ነገር ግምት እንድሰጥ አይደለም የምታደርገው። በትክክል መጠየቅ ካለብህም የመንግስት አካላትን መጠየቅ ቦታ 57 ሚሊዮንን የሚያክል ገንዘብ ትራንዛክሽን በአንድ መንግስት አለበት በሚባል ተቋም ውስጥ ይህ ሁሉ ሲንሸራተት፣ ይህ ኢንተርናሽናል የሆነ ወንጀል ነው። ሂውማን ትራፊኪንግ አንተ አይደለም እኔ አይደለም ማንም ኢንቮልቭ ማድረግ አይጠበቅበትም። ዱባይም ያለ የዱባይ መንግስት እዛ ሀገር ውስጥም ያለው መንግስት ይሄንን ጉዳይ መያዝ አለበት። አንተ መተህ የሀቢባን ነፃነት ልታወጅልን የሚኪን ቆሻሻነት ልትነግረን ያንተ ጥያቄ ራስ እያለብህ ሌሎቹን ለመሻፋፈን የምትሄድበት መንገድ አንተን ራሱ ተጠያቂ ያደርጋል እያልኩ እኮ ነው። ዲስሪስፔክት ምናምን ነገር ማሰብን ከቻልክና መነጋገር ከቻልክ እንደሰለጠነ ሰው ባለ ነገር መጠየቅ ነው። አሁንም እንደዚህ አሉበት ብለህ የምታስብ ከሆነ ወንጀለኛው እንዲያዝና የመንግስት አካልም እንዲጠየቅ መተባበር ባለብህ መረጃ በቂ መረጃ ይዘህ መጥተህ ጠይቅ። ያንን ነገር በቂ መረጃ እኮ አመኑልህ እኮ
ሀቢባም አምናለች፣ ሚኪም አምኗል። ለምንድን ነው በቁጥጥር ስር ያልዋሉት? የእነዚህን ብዙ ነገሮች ወንጀሎች የሚሸፈኑት ለምን እንደሆነ ታውቃለህ? የተደፈሩትም ምስኪኖችም ምንም የማያገባቸው ኢትዮጵያንም በማያውቁት ነገር በዘር ተመርጠው ሲገደሉም ሲሞቱም ትልቅ ዋጋ የሚከፍለው አጀንዳውን የሚያስቀይረው ሰው ደማቸው እንዳይወጣ ስለሚያደርግ ነው። ፎከስ ማድረግ ካለብህ የተበሉት ሰዎች ላይ ፎከስ አድርግ እንጂ እንደ ቲክቶክ አጀንዳውን በፈለግን ነገር መልኩ ወስደንም እያየነው ነው። 4-5 ቀን ማን ለእነዚህ ሰዎች አስበህ ለተበደሉት በተለይ አንተን ይመለከታል። ጥላዩ ወንድሜ አንተን ይመለከታል። የጎንደር ሰዎች የባህር ዳር ሰዎች ናቸው መከራ ላይ አዲስ አበባ ላይ ሆነው እየተቸገሩ ያሉት። ፎከስን እዛ ላይ አድርገህ ሌባው እንዲወጣ ማድረግ ያለብን ነገር ተባብረህ በማስረጃ መቅረብ ባለበት ልክ እንዲያዙ ማድረግ ላይ ትኩረትን አድርግ። ከዛ ውጪ እንትናን ሸፍነህላት እንትናን ይሄ ካልዋልታ የዘለለ ነገር ምንም አይነት እኔ ያው መብረቁ ሌላ ጥያቄ ያላቸው እኔ መጠየቅ የምትፈልጉት ነገር ካለ ጠይቁኝ። ከዛ ውጭ በጣም ቢዚ ስነች ስራ ቦታ ስለሆነ እድል ቢሰጠኝ ጥሩ ነው። ምክንያቱም እኔ በቤቴም በሰው ቤትም እንደዚሁ ነኝ። እድል ካልተሰጠኝ ጸጥ ነው የምለው። ጥሩ ጥላዬም ከስሜት አንጻር በጣም ከመቆጨት አንጻር ያነሳው ነገር አለ። ተስፍሽም የመለሰው ምላሽ አለ። እኔ ሁላችሁም ተረድቻችኋለሁ። ተስፍሽም ካለበት ሁኔታ አንጻር እንስራ ነው። አሁን ሚኪ ነው ሀቢባ ናት ከማለት ይልቅ ልጆቹ የተበደሉት ሰዎች ጋር የተበደሉት ልጆች ላይ እንስራ ነው፣ መሬት ላይ እንስራ ነው የተስፋዬ። ምክንያቱም ታውቁታላችሁ ሚዲያ አጠቃቀም የሚባል ነገር አለ። እኔ ደግሞ ለየት ያልኩ ነኝ ከሱ። የእሱን ሀሳብ 100% እቀበላለሁ። ነገር ግን ያው መቼም ትፈርዳለህ አይደለም? የሸተተህን ነገር ትናገራለህ። እንደ አይነት ሽታ ሸተተኝ ነው። አሁን እዚህ ጋር ሚኪ ከተናገረው አንጻር ስታዩት መሀሌትን የምናገኛት በሚኪ ነው የኔ ደፍሬ የምናገርበት ሁኔታ ላይ ነው ያለሁት። ተስፋዬ ደግሞ በስራ ነው የሚያምነው፣ ይሰራል፣ ችግር የለውም። አሁን ልንቀናጅ ነው። ገብቶሃል አይደል? ሚኪ ላይ 100% እሱም ያምናል፣ እኔም አምናለሁ ተጠያቂ እንደሆነ። እሱ ደግሞ እየሰራን ብሏል፣ መረጃ ይዘን በህጉን ጠብቀን እንስራ ብሏል። እኔ ደግሞ ሚዲያ ላይ አፋጥጣለሁ በተቻለኝ አቅም። ተግባባናል? 100% መሀሌት ነች ገንዘቡን የዘረፈችው። የተባበራት ደግሞ ሚኪ ነው። ድራማ አለ፣ እምቅ የሆነ ድራማ አለ። ብዙ ሰዎች ተሳትፈዋል። የሚዲያ ሽፋን የሰጡ ግለሰቦች አሉ። እንደተበሉ መስለው የመጡ የጮሁ አሉ። መረጃ የላቸውም። ሁሉም ሚስጥር ይጋለጣል። ግን ተስፋዬ እኔ አንተ ስንደመር ነው። ቶሎ ቶሎ መግባት፣ ፍጠን ፍጠን ፍጠን። እርስ እየተከሳሰሱ ደግሞ ይሄ ምናምን ይሄ ምንድነው የሚባለው? መረጃ ማጥፋት ነው። ለምሳሌ ጧት ስንናገር ነበር፣ አጀንዳ መስጠት ነው፣ መሸፋፈን ነው የሚሆነው። እርስ በርስ የሚካሰሱ አንቺ እንደዚህ ዛሬ እሷ ቤት ነገ እሷ ቤት አንዷ ይሄ መሸፋፈን ነው። አሁን ተስፋዬ እየሰራ ነው፣ እኛም እንሰራለን፣ አንተም ስራ። ይኸው ዘራ ያዕቆብ ቀላል ነገር አላደረገም። እስከዳር አዲስ ከስር ወንድማችን አለ አቶ እስከዳር፣ ተደምረን በአንድ ላይ እንስራ ነው የምለው። ለመጨረሻ አንድ ተስፋዬ ላይ ጥያቄ ይኖረኝና ሌሎቻችሁ ትጠይቃላችሁ። ተስፋዬ የዱባይ ያሉ ወንጀለኞች የሚከሰሱት በዱባይ ሕግ ነው አይደል? ግን ከኤምባሲ ጋር ተሰርቶ ነው።